እሺ እንደምናላችሁ እንግዲህ በዚህ ገጽ ላይ ትምህርት ነክ የሆኑ ነገሮችን ነው የምንናገረው። ቋንቋዎችን፣ ሂሳብ፣ ጠቅላላ እውቀት፣ ስኪሎችን፣ የተለያዩ አይነት ትምህርት ቤት ነክ የሆኑ ነገሮች፣ ቴክስት ቡክ ነክ የሆኑ ነገሮች ላይ ነው መናገር የምፈልገው። ግን አልሞላለህ ብሎኝ ብዙም አልገፋበት ስላልኩ እንጂ ብዙ የተዘጋጀውበት ነገር አለኝ። የማቴሪያል የምን ችግር የለብኝም እና በቃ ካሁን በኋላ ቁርጪ ለመቀጠል ነው የምፈልገው ማለት ነው። ዛሬ እስቲ ጠቅላላ እውቀት ላይ መሰረት አድርገን በዚህ ሰሞን ስላለው ጦርነት እናንሳ። ጦርነት ስል ሳይንስ እና ቴክኖሎጂ ምን ያህል ፓወርፉል እንደሆነ፣ ኢራንን ምን ያህል እንደታደጋት፣ አሜሪካም ምን ያህል ኢራን እስራኤልም ምን ያህል እነዚህን ሳይንስንና ቴክኖሎጂን እንደተጠቀሙ እኔ እስቲ እንግዲህ ምን ብያችሁ ነበረ? አሜሪካ በዓለም ላይ ባይነሪ ፊዚክስ በሚባለው ነገር ይሄ 0101 በሚባለው ወይንም ማሽንን የሚያንቀሳቀስ ወይንም የማሽንን ጭንቅላት በመስራት አሜሪካንን የሚያህል የለም ብያችሁ ነበረ። አንደኛ ናት በዓለም ላይ። ናኖ ስሪ የሚባለው ደረጃ የደረሰችው እሷ ናት። ሌሎቹ ትንሽ ቀረበች የምትባለው ቻይና ናት፣ 7 ናት። እንትን ራሻ ገና 90 ላይ ናት ያለችው። ሜቢ በሂደት እየተሻሻሉ ይመጡ ይሆናል እንጂ እና አሜሪካን የሚያህል የለም ብያችሁ ነበር። እና ለዛ ደግሞ ታይዋን ላይ እየሰራች እንደሆነ ነግራችሁ ነበር። አሁን የታይዋን ጉዳይ እያሳሰባት ስለሆነ 100% አንድ ቦታ ላይ ከማደርግ ለምን አላከፋፈልም ብላ 40% ወደ ሀገሯ፣ የተወሰኑትን ወደ ጀርመን፣ ሌላውን ደግሞ ወደ ደቡብ ኮሪያ ሁሉ እየወሰደች እንደሆነ፣ ወደ ጃፓንም እንደዚህ አይነት ነገር እንደምትወስድ በየቦታው በቃ እነዚህ ቺፕሶች እንደምታመርት ነው አሁን የተለያዩ ሪፖርቶች የሚያመለክቱት። ለምን የሁሉ በሀገሯ ላይ አታረገውም? ለምን በየሀገሩ የምትሉ ከሆነ ኬሚካሎች ስለሆኑ ይሄ አየሩን ምኑን ይበክላሉ አንድ ቦታ ላይ ከሆኑ ብላ ስለምታስብ ነው። እንዳውም 40ውን ያመጣቸውን በቅርብ ነው። 100% ከአሜሪካ ይወጡ ተብሎ ነበረ። ከውጭ ተመርተው ይምጡ፣ እኛ ፕሮዳክቱን መጠቀም የዲዛይኑን መያዝ ፓተንቱ የኛ መሆኑን ምናምን እንጂ ሌላው ነገር ውጭ ነው መሰራት ያለበት ብሎ ያስቡ ነበር። ምክንያቱም ምንድነው ከአየር ብክለት ጋር ከምን ጋር እያይዘውት ማለት ነው። ትራምፕ ግን ይሄ የአየር ብክለት ምናምን የሚባል ነገር ተረት ነው፣ ውሸት ነው፣ አሜሪካ እንዳታድግ ተፈልጎ ነው ብሎ ስላሰበ አሁን 40% ወደ ሀገር ቤት ማምጣት አለብን። ሌላ ደግሞ በጣም ቅርብ በሆኑ ስማርት ማይንድ ባላቸው ህዝቦች ዘንድ ነው መቀመጥ ያለበት ብሎ ስማርት ብሎ ካሰባቸው አንዷ ጀርመን ናት ማለት ነው። እዛ ነው እና አሁን እንደምታዩት ሚሳኤሎቻቸው የአሜሪካኖች ሚሳኤል የተለያዩ ድሮን ናቸው። ይህን ያህል የኢራንን አያክልም። የኢራን ድሮን ግን የተሰራው ከአሜሪካኖች ቺፕስ ነው። ገባችሁ? ያ ቺፕስ ግን ሞዲፋይ አድርገ ነው። አሜሪካኖች በሚሰሩ ቺፕስ ውስጥ በእያንዳንዱ ነገር ኮድ ያስቀምጣሉ። እነዛን ኮድ እንዳያገኙ በጣም በተለያየ መንገድ ሞዲፋይ አድርገውት ቤዚክ የሆነው ዲኤንኤያቸውን ማለት ነው፣ ዲኤንኤ ልበለው በቃ ቤዚክ የሆነውን ፓተርን የዛን ቺፕስ ፓተርን ሳይቀይሩ ግን አሜሪካ በተለያየ ኮድ እንዳታገኘው አድርገው ሞዲፋይ ያደርጉታል እንጂ ያ ምን እንደሆነ ለምሳሌ ይሄ የተሰራው ምንድነው ማጃር ነው ምን ባሳጃር ነው የሚባል እንትኑ ይሄ ባሳጃር 6 ነው ሼድ ምናምን ድሮን የሚባሉት እነሱ ከወደቁ የሆነ ቦታ ማለት ነው አሜሪካኖች ቢጥሏቸውና ውስጣቸው ቺፕሱን ቢያወጡት ለፋብሪካ ወይ ታይዋን ወይ አሜሪካ ውስጥ ለሚገኝ ለሆነ ለፋብሪካው ይሄ ቺፕስ መቼ ነው ያመረታችሁት እስቲ ፈልጉት፣ ኮዱን ፈልጉ ቢባል ኢራን ያ የተወሰነው ነገር ትልጠዋለች። ያንተኑ ሜቢ ትልጠዋለች፣ የሆነ ቁጥሮች ይኖራሉ፣ እሱን ታጠፋለች፣ ምን እንዳይገኝ ታደርጋለች እንጂ በቀጥታ ቺፕሶቹ የሚሰሩት አሜሪካ ውስጥ ነው። ካገኙት በቀጥታ ጃም ማድረግ ይችላሉ፣ ያንን እንትን ወይ ደግሞ ክራክ ሊያደርጉት ይችላሉ። የትኛውንም የራሻንም ቢሆን ማለት ነው። እና ቴክኖሎጂ ምን ያህል ፓወርፉል እንደሆነ ነው ያያችሁት። እንዲሁም ደግሞ ጭንቅላት ምን ያህል ፓወርፉል እንደሆነ በዚህ ጦርነት ጭንቅላት ፓወርፉል የሆነው የኢራኖች ጉዳይ ነው። ኢራኖች አሜሪካኖች የሰሩት ቴክኖሎጂ እስከዚህ ነው ብለው ካልኩሌት አድርገው ጨርሰዋል። ለምሳሌ ይሄ ሰርሳሪ የሚባለው ቦምብ በኬኔቲክ የሚሰራው ቦምብ፣ ኬኔቲክ ማለት በኃይል ሲተኮስ ነው እንጂ ውስጡ ፈንጂ ምናምን የለውም። በቃ በኃይል ከፍጥነት የተነሳ ከሚያመነጨው ኢነርጂ ውጪ ውስጥ ተቀጣጥሎ ምናምን የሚፈጥረው ምንም አይነት የፈንጂ እንትን የለውም። ይሄ ትልልቅ ምሽጎችን በመቶ ለምሳሌ 60-80 ጥልቀት ያላቸውን ምሽጎችን ለመስመር የምትጠቀምበት እና የኢራን ጭንቅላት ምንድነው አሜሪካ የሰራችው ቴክኖሎጂዋ በእነዚህ ማሽኖች የተገጠመው ጭንቅላት መስራት የሚችለው እስከዚህ ነው ብላ የሰራችው ምሽግ 190 አንዳንዱም እስከ 400 የሚሆናለ ነው የሚባለው። እስከ 400 እስከ 500 ሜትርም ይወረዳል። እስከዛ ምንም ነገር ድምፁም ላይ ይሰማ ይችላል። አሁን በአለት በምናምን ሰው ኢራን አሁን መሸነፍ ያልቻለችው ወደፊትም ትሸነፋለች ብዬ አላስብም። አሁን ባላት የአሜሪካ ቴክኖሎጂ ማለት ነው። ከመሬት በታች ሌላ ሀገር ሰርተዋል፣ ሌላ ከተማ ሰርተዋል። ምሽጎቻቸው፣ ማሽኖቻቸውን፣ ባለስልጣኖቻቸው አለን የሚሉትን ሀብታቸውን ለክፉ ቀን ያስቀመጡት ከተማ አለ።
በቃ ውጭ ቢሆን ይሄ በምናውቀው በቃ ይሄ ከላይ ያለው ከተማ ይሄ ብለን የምንጠራው አለ አይደለም፣ ፎቅ ምናምን የምንለው ይሄ ከላይ የምናየው ላይ ያለውን አሜሪካ እንደፈለገች ድምጥማጡ ልታጠፋ ትችላለች። በድሮን ልትመታ ትችላለች። ይሄ ያለንበት አሁን ያለንበት ቤት አይነት ማለት ነው። በቃ ይመታል እንደፈለጉ፣ በሳተላይት በምናምን ይለዩታል። እንደፈለጉ ማወቅ ይችላሉ። ያንን ቦታ ሊመቱት ይችላሉ። ኢራኖች የዳኑት ምንድን ነው? አሜሪካኖች የሰሩት ቴክኖሎጂ ምን ያህል ያያል፣ አሜሪካኖች የሰሩት ቴክኖሎጂ ምን ያህል ጥልቀት ይሄዳል፣ አሜሪካኖች የሰሩት ቴክኖሎጂ ምን ያህል ከባድ ነው ለሚለው ነገር እያንዳንዱን የአሜሪካንን ቴክኖሎጂ የጦር መሳሪያን አቅም አውቀው እሱ ከሚደርስበት በላይ ከተማ መደበቂያ መሸሸጊያ ስለሰሩ ነው። አሁን እነ አሜሪካን የተጠቀሙትን የጦር መሳሪያ ሳይበሩን ምናምን ተውትና ማለት ነው። የጦር መሳሪያ በእኛ ሀገር ላይ ቢተገበር ማለት ነው ምንም ማምለጫ የለንም። አሁን እንደ ኢትዮጵያ ያሉ ሀገሮች፣ እንደ አፍሪካ ያሉ ሀገሮች በቸርነቱ የሚኖሩ ህዝቦች ናቸው። በቸርነቱ ማለት በቃ የድሮን ማለት እንደ ዝንብ ማለት ነው እንጂ በቃ ውይ ያለ ቢመጣ የድሮኖቹም አይነቶች አሉ። በቃ አንድ ፎቅ እንዲህ ወይ ከድሮንም በላይ ሌላ አይነት ሚሳኤሎቹ ምኖቹ ሁሉ ተጨምሮ ቢመጣ ትመጣላቸው ውጡ ሲባሉ ማለት ነው ብንባል ማለት ነው ከማውጣት ውጭ ምንም የምናደርገው ነገር የለም። ወይ ከተሞቻችን ወይ ምናችን ፈርሶ እኛ ላይ ይወድቃል እንጂ ማለት ነው። ገባችሁ? እና ይህ ዘመን ምን ዘመን ነው ልላችሁ ነው? የቴክኖሎጂ ዘመን፣ በቃ የጉልበት ዘመን አይደለም። ዘራፍ አካኪ ዘራፍ ያለ ተኩስ ነው የሚባልበት ዘመን አይደለም። በቃ ጭንቅላት ነው። በቃ ሳይበር አታክ በሉት፣ ሌላ ይሄ ሚሳኤል ጉዳይ በሉት፣ ጃም ማድረግ በሉት፣ የራዳር ጉዳይ፣ የሳተላይት ጉዳይ፣ የምን ጉዳይ፣ ሁሉ ነገር ቁጭ ብለህ ቢሮ ላይ ሻይን እየጠጣ የምታደርገው ነገር ነው። እና ያ ዘመን ነው እየመጣ ያለው። አሁን እንደኛ አይነት ሰዎች በወሬ ብቻ የምንኖርበት ጊዜ እያበቃ ነው። ሌላው ደግሞ ቋንቋ የምታደርገውን ነገር በትርክት በጣም በኃይለኛ ሁኔታ እየተጠቀሙ ነው። አሜሪካና እስራኤልም ኢራንም ቋንቋ በደንብ ማወቅ ማለት ነው። እንናገራለን በዚህ ጉዳይ ላይ አህሊማፕ 4 ብላችሁ ፈልጉኝ ታገኛላችሁ። ወይም ባዮ ላይ ሊንክ ያለ ገብታችሁ ሰብስክራይብ አድርጉኝና አሳድጉኝ። ቶሎ በደንብ ማደግና መስራት እንችላለን።